guys, welcome back to my YouTube channel. እንግዲህ የዛሬ ቪዲዮ ፋይናላችን ሰኞ ነው እና we have an exam ከሰኞ ጀምሮ ለ15 ቀን ያክል። ዛሬ አርብ ነው። እቤታችሁ ምንም ነገር አልጀመርኩም። I literally didn't start anything እና ቤቱን ማጥናት ሲያቅተኝ I came to Turkey so that I'll be more focused ማለት ነው። so እንግዲህ ዛሬ ለፋይናል ፕሮፖዛል እናደርጋለን። we are also going to arrange like ፋይናል ላይ ሰውን ዲስትራክትድ ላለመሆን ብዙ like መስራት መጨረስ ያለብን ስራዎች አሉ። so እነሱን እንጨርሳለን። በዛም ታይም ደግሞ የግቢ ህይወት እንዴት እንደሆነ አሳያችኋለሁ ለፋይናል ፕሮፖዛል ስናደርግ ማለት ነው። ተከታተሉ። I'm waiting ጓደኞቼ ከዶርም ለብሰው ጨርሰው እስኪወጡ ድረስና I'm literally waiting ለ30 ደቂቃ so አሁን ታይመር አስነሳለሁ። ስንት ደቂቃ ፈጅቶባቸው እንደሚመጡ አብረን እናያለን። literally ከኔ ሁሉ እንቅልፋቸው ነው የተነሱት። ለብሼ ጨርሼ and then I'm still waiting for them like ለብሰው እስኪጨርሱ ማለት ነውና እስኪ እናያለን ስንት ደቂቃ እንደሚፈጅባቸው። 2000 years later እናንተ አፋጆች ዙሩ አይበሉ። ፈርስቲንግ ውድድ እንግዲህ ላውንጅ ሄደን ቁርስ ምናምን መግዛት ነበረ። ባለፈው እንደነገርኳችሁ እንግዲህ ይሄኛው ላውንጅ በጣም አፎርደብል የሆኑ ምግቦች አሉት። ነገር ግን እኛ ዩዥዋሊ እዚህ ከመጣን የምንገዛው ብስኩት ምናምን ነገር ነው እና ፓርቲኩላርሊ ያን ቀን ላውንጁን ያስተካክሉት ምናምን ነበረና there was a lot of ጫጫታ። አፍተር ዛት እንግዲህ ወደ ላይብራሪ ነበረ የገባ ነው እና እኔ በዚህ ቀን to be honest በደንብ አጥንቼበታለሁ ብዬ የማስበው ቀን ነበረ ከሁሉም ሳምንታት ማለት ነው። ዌብ ነበረ ያጠናው የነበረውና ጃቫስክሪፕትን ስለተማርን እሱኛውን በደንብ ጥያቄ ሪቫይዝ ያደረኩኝ አስተማሪያችን የሰጠንን ፖይንቶች ምናምን እያየሁኝ ነበር ማለት ነው። ዋን ቲንግ ግን የኛ ጀነሬሽን ኤአይ በጣም ጠቅሞናል ብዬ የማስበው ያልገባችሁ ነገር ካለ ለኤአይ ሰጣችሁ መረዳት ትችላላችሁ እና እኔ to be honest በደንብ ከስርም ብዙ ያጠናው ስላልነበረ እያንዳንዱን ፋይል እንግዲህ ለዲፕሲክ ያላኩለት ከዛ just assume ምንም አይነት ኖሌጅ እንደሌለኝና ይሄን ኮንሰፕት ኤክስፕሌን አድርግልኝ ምናምን ያልኩት ነበር ሳጠና የነበረው እና በቃ it made my life way easier ማለት እኔ እንደዚህም ገብቶኛ ያቅም ከዛ በኋላ መጨረሻ ላይ after I finished all the things እኛ ስናጠና የነበረው ለፈተና ፍሮንት ኢንዱን ነበረ እና እሱን ተረጂ ከጨረስኩኝ በኋላ ማለት ነው based on my knowledge አሁን currently ባለኝ እውቀት እስኪ ጥያቄ ስጠኝ ተመሳሳይ ሲሚላር ኩዌሽኖች ብዬ እነሱንም ምናምን ሳይ ነበረ። ስለዚህ to be honest እንዴት ላጥና ምናምን ብላችሁ ግራ ለተጋባችሁ ሰዎች ስፔሻሊ ኮር ኖሌጁ ምንም አይነት እውቀቱ የለኝም ብላችሁ የምታስቡት ሰብጀክት ከሆነ ይሄኛው ሜትድ ብትጠቀሙ ሞር ላይክ እውቀት ታገኛላችሁ without like ሳትጨናነቁ ያስባለሁ። እኔን በጣም ረድቶኛል። ሶ ሼር ላርጋችሁ ብዬ ነው። አፍተር ዳር እንግዲህ ምሳልን በላ ከላይብራሪ ወጣ። it was በጣም የሚጣፍጥ ምግብ አዶኖ እስካሁን ጭንቅላቴ ላይ ያለ ምን ያህል እንደሚጣፍጥ ማለት ነው። ከዛ ግን this is where things took a turn literally ከዚህ በኋላ I was distracted the whole day. after that እንግዲህ ስራ ምናምን መሄድ ስለነበረብን let's go out በቃ ላይብራሪ ከዚህ በኋላ ተመልሰን እንግባ ብለን መጀመሪያ ውጭ ቁጭ ብለን ስናጠና ነበር። ከዛ ደግሞ ዶርም ገብተን ስናጠና ነበር። ግን as you all know ከጓደኞቻችሁ ጋር ሆናችሁ ማጥናት is the most impossible thing ever. We are getting distracted every like 2 seconds. የተወሰነ እናጠናና we will get distracted and then እናጠናለን and then distracted እንሆናለን እና ብቻ it was አሉት like library like 3 ሰዓት ያጠናሁት ሙሉ ቀን ካጠናሁት ደብል ምናምን ይሆናል ማለት ነው። I was በጣም distracted አሉት። After trying to study like ለ30 ደቂቃ አንድ ሰዓት we just decided ማናጠና ከሆነ let's do something productive with our days እና እየወጣን ነበር ከግቢ ስንወጣ እንግዲህ ጂሲዎችን አገኘናቸው። ለግራጁዌሽን ፎቶሹት ምናምን እየተነሱ ነበር። በጣም ነበር የሚያምሩት እና I can't believe next year እኔም ጂሲ እንደምሆን to be honest I don't want to መመረቅ cuz after that life is going to be like real and I just don't want to know so እንግዲህ ፕሮዳክቲቭ ነገር እንስራ ብለን ከግቢ ወጣንበት። እኔና ዳግ የፍሬሽማን የመጀመሪያ ግቢ ስንገባ የተማርንበት 5 ኪሎ እንይታው ብለን እዛ ነበር ሄድነው ማለት ነው። መጀመሪያ ላውንጅ ሄደን የሚበላ ምናምን ገዛን። I just bought some chips like የምንፈልገው ምግብ አልነበረም ነበረ
አፍተር ዳት እንግዲህ ግቢያችንን እየተሽከረከርን ምናምን ነው just hanging out like having fun ምክንያቱም at the end of the day ማላጠና ከሆነ tension is never gonna do me any good so በቃ የፍሬሽማን ህይወታችንን እያስታወስን we were just having fun ከዚ ፍሬሽ እያለን ትምህርቱ ራሱ አይካበድም ነበር እንዳሁኑና it was a good time like being a freshman. If you are a freshman watching this like enjoy your freshman cuz it's going to be like ሁሉም ነገር አዲስ ነው ፍሬሽ እያላችሁ ሁሉም ሰው ጓደኛ መፍጠር ይፈልጋል ሁሉም ሰው ኤክስትሮቨርት ነውና you're going to spend like the best year of your university life freshman እያላችሁ በሚገርም ሁኔታ እንግዲህ 5 ኪሎ እያለን የሆነች ጎበዝ ልጅ ተዋወቅን ስሟ እንደኔ ኤልዳና ነው of course እና she was showing me like how to do I don't know what this is called ብቻ እንዴት መነሳት እንዳለባችሁ ምናምን እያሳየችኝ ነበርና I remember like ድሮ ልጅ እያለሁ በጣም flexible ነበርኩኝ I can do whatever I want and she was trying to show me but like እርጅና I don't know ገና ከዚህ እድሜ እንዴት እንደሆንኩኝ stop it get some help አፍተር ዳት እንግዲህ ከስራ በኋላ ማለት ነው መሸ እና እራት ልንበላ ወተን ነበረ እርቦኝ በጣም ስለነበር ፊልም ለማድረግ አላሰብኩም እራቱ አፍተር ዳት እንግዲህ ወደ ግቢ እየተመለስን ነበረ በሚገርም ሁኔታ I don't know why like ምንም መነሳ አልነበረም ነበረ በዚህ ቀን ስንመለስ እና the whole day እንግዲህ ጣዋት ብቻ ነው ያጠናሁት so ሜጋር ቢውድ ሚ አሁን ገብቼ ማጥናት አለብኝ so ግቢ ገብተን ቶሎ ብለን ጥናት እንጀምራለን ማለት ነው To be honest at this point I was just forcing myself to study ምክንያቱም በጣም like I was በጣም እየተዘናጋሁ ነበር እና ሁለት ቀን አለኝ ደግሞ ቀጣይ ምን ፈተናቸው ፈተናዎች ቀላላቸው ምናምን ብዬ ነበር ራሴን ሰዋሽ የነበረው ነገር ግን እኔ ባለፈው ምን እንደነገርኳችሁ ትራንስፈር ስቱደንት ነኝ which means መጀመሪያ ፍሬሽማንን ናቹራል ተማሪ ነበርኩኝ አፍተር ዳት ነው ወደ ሶሻል ትራንስፈር ያደረኩት ማለት ነው በዚህ ምክንያት ናቹራል ላይ እኔ ባዮሎጂ ኬሚስትሪ ፊዚክስ በመወስድበት ጊዜ የሶሻል ተማሪዎች ደግሞ ኢኮኖሚክስ ኢንተርፕረነርሺፕ ኢንክሉሲቭ የሶሻል ማትስ እየወሰዱ ነበርና እነሱን ኮርሶች አድ እያደረኩኝ ነው መማረው አሁን ካሉት ፍሬሽማኖች ጋር which means ሰኞ ሁለት ፈተና ነው የሚኖረኝ ጣዋት ማትስ ፈተናለው ከፍሬሽማን ተማሪዎች ጋር ከዛ በኋላ ደግሞ ከሰዓት ከክላስ ተማሪዎች ጋር ደግሞ ቢዝነስ ሪሰርች የሚባል ትምህርት አለ እሱን እንፈተናለን ማለት ነው ዛሬ እንግዲህ ቅዳሜ ነው ፋይናል ሊደርስ እንግዲህ አንድ ቀን ቀረኝ ማለት ነው እንግዲህ ማታም ትቼ ስለነበረ ስናጠና ጣዋት like almost 4 ሰዓት ምናምን ነበር የተነሳ ነው so we just bought like ቁርስና ምሳችንን አንድ ላይና ከዛ ወደ ላይብረሪ ገባ ማለት ነው እንዲህ ስታዩት ቀን ይመስል ይችላል ነገር ግን ማታ ነው ሊትራሊ ማለት ነው ሊትራሊ ቅዳሜ የተፈጠረው ነገር ምንድነው ተነሳው ምሳዬን በላው ቅድም እንዳሳየኋችሁ ከዛ I was editing some video መጨረሻ መስሎኝ ነበር አልጨረስኩም በዚህ ቀን ቅዳሜ ምንም ነገር ፖስት አላደረኩም ነበር by the way ጠፍቼባችሁ ነበረ this is the reason and then መሸ ስራ ሄድኩኝ ተመለስኩኝ like this is literally the day ቅዳሜ was a waste of day ነገር ግን at least ማጥናት አለብኝ ብዬ ዛሬ እስከ 8 ሰዓት ምናምን አልተኛውም ነበር አማይ ደውልዋን ግን ቤተክርስቲያን ከመጣው በኋላ በቃ ሰላም የሚሰማኝ ማለት የሚያስጨንቀኝ የሚያሳስበኝ የሚያስፈራኝ ነገር ሁሉ እንደተፈታ ነው ማስበውና ቤተክርስቲያን ጧት መጥቼ በጣም ፈርቼ ነበር አልጨርስም ብያጥንቺና ተረጋግቼ ሰላሜን አግኝቼ ተመለስኩኝ አፍተር ዳት እንግዲህ ምሳ ልንበላ ነበረ ምሳችንን በላን oh my god bro oh hell no man what the fuck man get your ass so እስካሁን ምንም ጥናት አልጀመርኩም ዳግመ ሙዚቃ አለች we didn't start anything ትላንትና was a complete waste of day it was one of the worst days ever ምንም ነገር ሳላጠና እንደዋልኩኝ ነው የሚቆጠረው ለስሙ ለሊት 8 ሰዓት ነው የገባሁት ግን ምንም ነገር አላጠናሁም ዛሬም ጧት ከቤተክርስቲያን መልስ ራሴን በጣም አሞኝ ስለነበረ ገብቼ ነው የተኛሁት እና I have to study አሁን 9 ሰዓት ነው
ስራ ከመሄድ በፊት እስከ 11 ሰዓት አትሊስት በደንብ ላጥና ብዬ ነው ያሰብኩት። እስኪ እናያለን። ሌሰኒን ተምሬ አጥንቻለሁ ብላችሁ ካሰባችሁ በጣም ተሳስታችኋል። ምን በቃ ላውንጅ ቡና እየጠጣናና ጠናም ተዋብለን ለማጥናት ሞከርን። ቱ ቢ ኦነስት ላይክ ከቅዳሜ ይሻላል እሑድ አይ ፊኒሽድ አይ ቲንክ 1 ወይ 2 ቻፕተር ጨርሼ ነበረ። ከዛ በኋላ ግን አይ ጀስት ጊቭ አፕ አት ሰም ፖይንት እና ቤቴ ሄድኩኝ። the end